ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬም በሚገርም ኮንተንት ይዤላችሁ መጥቻለሁ ማለት ነው። ኡስታዛችን ሁሱና ወንድማችን ወገናችን ናቲ ኢየሱስን ማን ነው ከሞት ያስነሳው በሚል ርዕስ ቆንጆ የሆነ ውይይት ይኖራቸዋል። የሚገርም ነው። በደንብ አድርጋችሁ በጥሞና እንድትከታተሉ ስለጠይቃለሁ። ለዚህ ቻናል ቤተሰቦች አዲስ ከሆናችሁ ፎሎ፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መንካት እንዳትረሱ ማለት ነው። አዳዲስ ቪዲዮ ስለቅ ይደርሳችኋል። አሁን ቀጥታ ወደ ፕሮግራሙ። ኢየሱስ ራሱ ነው ሞትን ድል አድርጎ የተነሳው። በዚህ ነው የሚለየው። በጣም ጥሩ። ኢየሱስ ክርስቶስ ራሱን ሞትን ድል አድርጎ እንደተነሳ አንድ ሉቃስ 9:13 ሉቃስ 9:13 ላይ ሞትን ድል አድርጎ በራሱ ተነስቷል ይላል። አዎ በደንብ አዲስ እንዴት አደረጉ ልጆች? እሺ ሉቃስ 9:13 ኢየሱስ ክርስቶስ ሞትን በራሱ ድል አድርጎ ተነስቷል የሚል ያሳየናልና ያውና ሉቃስ 9:13 ያው እርሱ ግን እናንተ የሚበሉትን ስጧቸው አላቸው። እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለንም አሉት። የቱ ጋ ነው ሞትን ድል አድርጎ ተነሳ ልጄ? ይልቁንስ እኔ ልስጥህ ኢየሱስ ክርስቶስን ያስነሳው አምላኩ እንደሆነ አንድ ጥቅስ 2 3 4 5 6 7 8 9 13 ጥቅስ ልስጥህ። ኢየሱስ ክርስቶስን ያስነሳው አካል እንዳለ በራሱ እንዳልተነሳ ምን ትላለህ ናቲ? 13 ጥቅስ ወላሂ 13 ጥቅስ ሰጣቸዋለሁ። ክርስቶስን ያስነሳው አምላክ እንዳለ በራሱ እንዳልተነሳ ሰጠኝ። አይዋ ላሳየና በራሱ ሞትን ድል አድርጎ ተነሳ እያሉ ሲሰክሷቸው የነበረ ውሸት ነው። ዛሬ ይሄን ላሳያችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 32 ምን ይላል? እስኪ አንብበው ናቲ። ናቲሻ ናቲነት እኛም ደንግጠናል። እስከ ዛሬ ሲሏቸው የነበረው ውሸት እንደሆነ ተመልከቱ። ሞትን ድል አድርጎ ነው የተነሳው በራሱ ምናምን ይሏቸዋል። ላ ያስነሳው አምላክ አለ። ይህን ኢየሱስን እግዚአብሔር ምን አደረገው? አስነሳው። ናቲ ወርዷል በራሱ። እኔ አልወረድኩም። ደንግጠው እንደወረደ ተስፋ አድርጋለሁኝ። ኢንሻአላህ አላህ ወደ እስላም ይምራህ ወገኔ። ይህን ኢየሱስን ይላል ቃል በቃል ነው። ተመልከቱ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን አሉ ሐዋርያቶች። አሁን ከባዱ ነገር ምን መሰላችሁ? ባያስነሳውስ ኖሮ ምን ይሆን ነበር ዕጣ ፈንታው? እንደው እግዚአብሔር ባይደርስለት ኖሮ የሚለውን ስናይ መጽሐፍ ቅዱስ ላይ በስብሶ ይቀር ነበር ይላል መጽሐፍ ቅዱስ። ልክ እንደኛ እንዳንተ የነበረ ስጋ እንደሆነ የፍጡር ስጋ እንደሆነ እንድትረዱ ማለት ነው። ምንም የተለየ ስጋ አልነበረም። ቃል በቃል ይላል ወደ መበስበስም እንዳይመለስ እግዚአብሔር አስነሳው ይላል። ተመልከቱ። ባያስነሳው ኖሮ እግዚአብሔር ዕጣ ፈንታው በቃ እንደኔ እንዳንተ በስብሶ መቅረት ነበረ። ማስረጃ ላሳያችሁ። ኑ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርም። ዳሩ ግን ትምህርቴ ከመጽሐፍ በማስረጃ ነው። ያው 13:34 ምን ይላል? እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብሏል ይላል። እንደገናም ወዴት እንዳይመለስ? ወደ መበስበስ እንዳይመለስ። ታዲያ የሚበሰብስ አካል እንዴት ነው አምላክ አድርጋችሁ ይዛችሁ የምታመልኩት? ቅዱሳን ያስነሳው አምላክ ነው። እዚህ ጋር ምን ብለው ሊሸውዳቸው ይሞክራሉ? መምህሮቻቸው ብትሰጧቸው ምን እንደሚሏቸው ልንገራቸው እና እንዴት የነሱን ውሸት እንደምትመልሱ ልንገራቸው። አስነሳው እግዚአብሔር እኮ ነው የሚለው። ስለዚህ ራሱ እግዚአብሔር ነው። ስለዚህ አብ ወልድ መንፈስ ቅዱስ ራሱን ያስነሳው ብሎ በዛ ሊሸውዳቸው ይፈልጋሉ። ላ አብ ነው ያስነሳው። ልብ በሉ። ማን ያስነሳው አልኩኝ? አብ ነው ያስነሳው። አብ ነው ያስነሳው የሚል ማስረጃ ስጠን። ኑ ላሳያችሁ እንዴት ውሸታቸውን እንደምትመልሱ። ኑ ላሳያችሁ። አብ ነው ያስነሳው፣ ራሱ አይደለም። ራሱ አብ ወልድ መንፈስ ቅዱስ ናቸው ወይ? አብ ነው ያስነሳው። ኑ ላሳያችሁ ጥቅሱ። አብን ያስነሳው ነው ላሳያችሁ። እሺ አይዋ ኑ ተመልከቱ ልጆች።
ይታያችኋል። ገላትያ ምዕራፍ 1 ቁጥር 1 በኢየሱስ ክርስቶስ አንድ ሜት አድርገው ናቲ ሜት አድርገው። ምን ይላል? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር ማን ልጆች? አንድ ኮሜንት ላይ ጻፉት። ማን ነው ከሙታን ያስነሳው? አብ። ያ ሰላም አለይክ፣ ያ ሰላም አለይክ። ምን አለ? በኢየሱስ ክርስቶስም ከሙታን ባስነሳው በእግዚአብሔር አብ። አላሁ አክበር፣ አላሁ አክበር። ጃ አለ። አረ ወንድሜ ቆይ እሺ ስማኝ። ስቶፕ። ስንት ስራ ላይ ነው እንደዚህ ያለው? ላንብብልህ፣ መጽሐፍ ስራ ላይ ነው። ገላትያ ምዕራፍ 1 ቁጥር 1 ገላትያ ምዕራፍ 1 ቁጥር 1። እሺ ጠብቀኝ ለውጣው እስከ ዘመኑ ፍጻሜ ድረስ ጠብቃለሁ ኢንሻአላህ። ቁጥር 1 ላይ ነው የማነበው። በጌታችን በኢየሱስ ክርስቶስ ከሙታን ለይቶ ባስነሳው በእግዚአብሔር አብ ነው እንጂ ከሰዎች ወይም በሰውም ሐዋርያ ካልሆነ በጳውሎስ አብረውኝ ካሉ ከወንድሞቻችን ከገላትያን ላሉ አብያተ ክርስቲያንን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምንና ጸጋን ለእናንተ ይሁን። ከክፉ ከሚቃወሙ ከዚህ ዓለም ያድነን ዘንድ ከአባታችን ከእግዚአብሔር ፈቃድ ስለ ኃጢአታችን ራሱን አሳልፎ የሰጠ እርሱ ለክብር ይሁን ለዘላለሙ እስከ ዘላለሙ አሜን ይላል። በቃ እሺ በቃ። ስለዚህ ምን መሰለህ? እሺ ከሙታን ባስነሳው በእግዚአብሔር አብ ይላል። ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው? እሱ እኮ ፈጣሪ ነው። ማን ያስነሳው ነው የተባልከው? አሁን እንደ ጥቅሱ መሰረት አብ ነው አይደለም? ራሱ ጌታ አይደል እንደ ማን ያስነሳው? አብ ነው ያስነሳው ይላል አይልም ጥቅሱ? አይልም እኮ። ይሄ እኮ የአብ ስም እኮ ለምሳሌ አብ ወልድ መንፈስ ቅዱስ ይባላል እንጂ እግዚአብሔር አንድ ነው የሚባሉት እኮ። እኛም አሁን አንተ ታውቃለህ መጽሐፍ ቅዱስ የምታነብ ከሆነ ማለት ነው። ዳንት እንጂ መጽሐፉን ማትከልከል በቃ ከሙታን ባስነሳው በእግዚአብሔር አብ ይላል አይልም መጽሐፍ? ቢልም እኮ ስማቸው አንድ ነው። ወልድም አብ መንፈስ ቅዱስ አንድ ናቸው እኮ። አሁን ስንት ናቸው አይደለም ጥያቄው፣ ስማቸው ደግሞ የተለያየ ነው። አትዋሽ፣ እንደሱ አይደለም የተጠየቀው። አሁን መጽሐፉ ላይ ከሙታን ባስነሳው በእግዚአብሔር አብ ይላል አይልም? እሺ ቆይ ደግሜ ያንብብልህ ከፈለክ መረዳት ይችላል እኮ። የተወሰነ እኮ የመረዳት አቅት ነው እንጂ ችግር በጌታችን በኢየሱስ ክርስቶስ ከሙታን ለይቶ ወይም ከሰው ለይቶ ያስነሳው እግዚአብሔር አብ ነው እንጂ ከሰዎች ወይም በሰው ሐዋርያ ካልሆነ በጳውሎስ ተረጋጋ። አንድ አታንብበው ሙሉን እሱ ጋር ያዘልን። ያስነሳው ማን ነው የሚለው? እግዚአብሔር አብ ነው የሚለው። እግዚአብሔር አብ ቢባል ነው። ቆይ ተረጋጋ። አንዴ ቀስ ብለሽ አብ ወልድ ነው ወይስ አይደለም? አብ ወልድ ነው። አብ ወልድ አብ ራሱ አብ ነው፣ ግን እግዚአብሔር አንድ ነው። አብ ወልድ መንፈስ ቅዱስ ችግር የለውም። አሁን ስላሴ ጋር አልሄድኩም። ኧረ ቆይ አንዴ አትሩጥ። ይኸውልህ ስላሴ ጋር አልሄድኩም። አብ ወልድ ነው ወይስ አይደለም? እሱን ብቻ መልስልኝ። አንድ ናቸው። አረ ቆይ እንዴ አብ ኦኬ፣ ወልድ አብ ነው። አንድ ከሆኑ ወልድ አብ ነው። ልንገርሽ እኔ ስሙ እኔ አትንገረኝ። ቶቶ አልፈልግም። ይኸውልህ እኔ ስላሴን እኔ ካንተ በላይ ቁጭ አድርጌ ያስረዳሃለሁ። ያልኩህ ከመጀመሪያ አዳምጠኝ። አብ ወልድ ነው ወይ ነው ወይ አይደለም? በለኝ። አንድ እግዚአብሔር ናቸው። አንድ ናቸው። ረበና ረሕመትከ ናውረድ። አረ ቆይ አንዴ። አረ የጠየኩህን ጥያቄ መልስልኝ። አብ ወልድ ነው ወይ? አብ አባት ይባላል፣ ወልድ ልጅ ይባላል፣ መንፈስ ቅዱስ ይባላል። አመሰግናለሁ። እሺ የአብ ግብሩ መወለድ ነው? አይ አብ አባት ነው ይባላል፣ መውለድ ነው። ስለዚህ እዛ ጋር አብ አስነሳው ሲል በቃ ችግር የለውም። አብ አስነሳው ሲል ምን እያለ ነው? ማን አስነሳው እያለ ነው? አብ እኮ አስነሳው አለም። አይ ቆይ ማን አስነሳው? ቆይ አሁን እኮ ደህና መተካል። አብ አስነሳው ሲል ማን አስነሳው እያለ ነው? እግዚአብሔር ጥሩ ችግር የለውም።
እሺ እግዚአብሔር አብ ነው እንጂ ከሰዎች ወይም በሰው በቃ አሁን ምንድን እያለ ያለው ወልድ አስነሳው አይደለም እያለ ያለው ወይም መንፈስ ቅዱስ አስነሳው አይደለም ያለው። ማን ያለው? እግዚአብሔር አብ እንዳስነሳው እግዚአብሔር አብ ቴንክ ዩ። ስለዚህ ኢየሱስ ክርስቶስ ሁሱም ከቅድም ጀምሮ ሲያስረዳክ የነበረው ምንድነው? ኢየሱስ ክርስቶስ ሞትን ድል አድርጎ አልተነሳም። ያስነሳው የኢየሱስ ክርስቶስ አምላክና አባት የሆነው አብ ነው እያለክ ነው። መጽሐፍ ቅዱስም እንደዛ ነው የሚለው። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ አላነሳም። እንደውም ሞት ኢየሱስ ክርስቶስን ድል አድርጎታል።